እግዚአብሔር ምስክሬ ለማመን እስከሚያስቸግራችሁ ድረስ ያለን እስኪያስቸግረን ያለንበትን ነገር እግዚአብሔር አልፎልን ይመጣል። ስተታችንን አልፎ በደላችንን አልፎ መተላለፋችንን አልፎ ያልከበረበትን ነገር አልፎ ያሳዘንበትን ነገር አልፎ ያስቀየምነውን ነገር አልፎ ነውሮቻችን ሁሉ አልፎ እግዚአብሔር ይመጣል። ይሄ የእግዚአብሔር ድምጽ በሕይወታችሁ ካልተፈጸመ ደግሜ እላለሁ እግዚአብሔር በእኔ አልተናገረም። ኢየሱስ ለዘላለም ያድናል። አልፎልኝ ይመጣል። ትናንትና ከፈጸምነው በደል እንደ እግር እሳት የምንገበገብበት እንደ እግር እሳት ያቃጠለን ወይ ብላለን ባላረክ የሚያስብሉ ሰተቶቻችንን ዛሬ ላይ እንኳን የሚገርማችሁ ስሙ አብርሃም የሰራው ስተት አሻራ ነበረው አይደል? አሻራ ነበረው። እስማኤል የሚባል አሻራ ይኸው ዛሬ እኮ በዛ ምክንያት ስንት ነገር እያለ ኢየሱስ ክርስቶስ ለዘላለም ጌታ የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላክ አብርሃም እኮ የሰራው ስተት ቀላል አይደለም። እስማኤል የሚባል ተጨባጭ ነገር አለ። እስማኤል የሚባል ተጨባጭ ልጅ አካል ያዘ ስተት አካል ያዘ በደል አካል ያዘ ስተት ኢየሱስ ያድናል። አካል ያዘ ነውር አካል ያዘ በደል አለ። እግዚአብሔር ግን አንተ አካል ያዘውን እንኳን በአካል የተወለደውን አካል ያለው የሚተነፍስ የሚንቀሳቀስ የሚበላ የሚጠጣ አካል ያለው እስማኤል እግዚአብሔር አልፎለት መጣ። ምንድነው ለመባረካችን ምክንያት እስኪሆን ድረስ የተያዝንበት የተባረክንበት ነገር ምንድነው? እግዚአብሔር እንዲህ ነው የሚለው እመልሳችኋለሁ የተባረካችሁትን እናንተን ሳይሆን የተባረከባችሁን ነገራችሁን ሳይሆን የተባረካችሁትን እናንተን እመልሳለሁ። ምክንያቱም የተባረከ ነገራችሁን በመልስ የተባረካችሁትን እናንተን ባልመልስ ሕይወታችሁ በተመሳሳይ መንገድ ይቀጥላል አለ እግዚአብሔር። አልፎ መጣ የአብርሃምን ስተት የአብርሃምን ነውር የአብርሃምን በደል የአብርሃምን 13 ዓመታት እግዚአብሔርን አለመፈለግ ጂሰስ ናዝሬት እግዚአብሔር አልፎ መጣ። አንተ እግዚአብሔር አልፎ መጣ። እግዚአብሔር አልፎ ይመጣ። እግዚአብሔር አልፎ ይመጣ። ለምን? ድምፁን ሊፈጽም። በትኛውን ድምፁን? የተባረከባችሁን ሳይሆን የተባረካችሁትን እናንተን ራሳችሁን እመልሳለሁ ይላል እግዚአብሔር። ሃሌሉያ። ምርኮኛ ፈጥኖ ይፈታል አይሞትም። ምን አይነት ሲፈታ ምርኮኛው ጋር የነበረ መንፈሳዊ ሞት ይወገዳል። የተባረከ ሰው መንፈሳዊ ሞትን ይሞታል። መጸለይ ያቆማል። እግዚአብሔርን ማምለክ ያቆማል። ቃል ማንበብ ያቆማል። መንፈሳዊ ነገሮችን ያቆማል። ምርኮኛው ላይ እፈታዋለሁ አይሞትም። ቻላባዲያና ባንታ አሜን ነው። ኢየሱስ ያድናል አላችሁ። አይሞትም ማለት እግዚአብሔር። የተባረከ ሰው መንፈሳዊ ሞትን ይሞታል። ምን መጸለይ አይችልም። በቃ እዛኛው ጋር ያንን ነው የሚለማመድ። በደንብ አድርጋችሁ ስሙ። የተባረከ ሰው ሶስት ነገሮች ምልክቶች አሉት። የተባረከ ሰው ኢየሱስ ለዘላለም ጌታ ነው። የተባረከ ሰው ጤናማ መንፈሳዊ ህብረት በነበረው ጊዜ ያልተለማምዷቸው የማያውቃቸውን እንግዳ ልምምዶች ይለማመዳል። ስትባረክ መንፈሳዊ ልምዶችን ጥለህ መንፈሳዊ ያልሆኑ ልምዶችን መለማመድ ትጀምራለህ በሕይወትህ ውስጥ። ሶስተኛ የተባረከ ሰው ምልክቱ ከእግዚአብሔር ባልሆነ ከእግዚአብሔር ባልተቀበለ እግዚአብሔር ባልሰጠው ነገር መጽናናት ይጀምራል፣ መደሰት ይጀምራል።
እግዚአብሔር ያልሰጠውን ነገር የህይወቱ አካል ማድረግ ይጀምራል። ኢየሱስ ጌታ። ያ ማለት መንፈሳዊ ሞት ማለት ከእግዚአብሔር ጋር ያለ የመንፈሳዊ ህብረት መበላሸት ማለት ነው። መንፈሳዊ ሞት ኢየሱስ ለዘላለም ያድናል። ኢየሱስ ጌታ። ክብር ለእግዚአብሔር ይሁን። ያ ማለት ይሄ ነው። እግዚአብሔር ይባረክ። ስለዚህ ምርኮኛው ፈጥነው ይፈታል። ከዛስ ከተፈታ በኋላ አይሞትም። መንፈሳዊ ድንዛዜ፣ መንፈሳዊ ቅዝቃዜ፣ መንፈሳዊ ብርድ አያገኘውም። ከማ አቦ ኢየሱስ ያድናል። ይኸውላችሁ 2 ብርጭቆ አዘጋጅታችሁ ሁለቱም ውስጥ ስኳር ጨምራችሁ እኩል ማንኪያ ስኳር ጨምራችሁ ሻዩን አስቀምጡ። አንደኛው በጣም ምን ያለ የሞቀ ትኩሱን፣ አንደኛውን ደግሞ ቀዝቃዛውን ወስደህ ቁጭ አድርግ። ዝም ብለህ ሁለቱም ሻይ ነው፣ ሁለቱም ጣዕም አለው፣ ሁለቱም ደግሞ ተመሳሳይ ከለር ያላቸው። ግን ዝም ቢገባው የትኛው ውስጥ ነው? ዝምቧ ብትደፍረው የትኛውን ነው? ነገሩኛ ቀዝቃዛውን ትደፍረዋለች። ቀዝቃዛ ውስጥ ገብታ ትዋኛለች፣ ትጨበላለቅበታል። ቀዝቃዛ ውስጥ ገብታ ሪላክስ ታደርጋለች። ዝምቧ መጽሐፍ ቅዱስ ሲናገር የሞቱ ዝንቦች የተቀመመው ሽቶ ያገቡታል። ሕይወታችንን ያገባ ዝንብ ሲባል የዝም ይለው ዝንብ እንዳይመስል የኃጢአት ዝንብ፣ ውሸት የሚባል ዝንብ፣ አመጽ የሚባል ዝንብ፣ ዘረኝነት የሚባል ዝንብ፣ እርኩሰት የሚባል ዝንብ፣ ተንኮል የሚባል ዝንብ፣ አመጽ የሚባል ዝንብ፣ ወሬ የሚባል ዝንብ፣ ሐሜት የሚባል የሀገር ዝንብ በዝንብ ነው እኮ ያለነው። አባት ለምንድን ነው ዝምባም የሆንከው? ስድብ አይደለም። ለምንድን ነው ዝምባም የሆንከው? ማለት ዝንብ በዝንብ የሆንነው ለምንድን ነው? የመንፈሳዊ ሕይወታችን ጠረን የተበላሸው፣ ጠረን የጠፋው ለምንድን ነው ስትል ቀዝቅዘናል። የተባረከ ሰው ሊግር አይችልም፣ ይቀዘቅዛል። እግዚአብሔር ከየት ነው ይፈታኝ ካልክ ከመንፈሳዊ ቅዝቃዜና ድንዛዜ እግዚአብሔር ይፈታል። ከዛ ሲፈታ መንፈሳዊ መነቃቃት፣ መንፈሳዊ መለቀቅ በሕይወትህ ላይ ይሆናል። እንደ ቀድሞ ቻፓካታና ባዲያ እየሄድክ ትጸልያለህ፣ እየሰራህ ትጸልያለህ። አባበት በልባል ኢየሱስ ጌታ። ድራይቭ እያደረግህ ትጸልያለህ፣ ቤት ውስጥ ሆነህ ትጸልያለህ፣ መንገድ ላይ ትጸልያለህ፣ ስራ ቦታ ትጸልያለህ። ማዳታ ስትፈታ መንፈሳዊ መለቀቅ በሕይወትህ ላይ ይሆናል። ለስቶፕ የሆነ ስፒሪቹዋል መንፈሳዊ ልቀት በሕይወትህ ላይ ይሆናል። ስትፈታ ያድናል። እግዚአብሔር ለዚህ ነው ሊፈታ የፈለገው። መነቃቃት፣ መቀጣጠል የሆነ ትነዳለህ። ምን ሆነሃል ስትል የነካ ነክቶ ሆኗል። የት እንደነካ አይታወቅም፣ ግን መነካትህ አደባባይ ሪፍሌክት በምታደርገው ነገር ይገለጣል። ኢየሱስ ጌታ። ስትነካ ከመንፈሳዊ ቅዝቃዜና ድንዛዜ ወጥተህ መነቃቃት ውስጥ፣ መቀጣጠል ውስጥ፣ የሆነ ፓወር ውስጥ፣ የሆነ ኃይል ውስጥ ገባና ኢየሱስ ጌታ። ቻላባት ያላባራባሪያ ሰሞኑን ግን ሰላም ነው ትባላለህ። ራታካታርዳባ ምነው ስትል እግዚአብሔር ከቅዝቃዜ ፈቶኛል ትላለህ። እግዚአብሔር ዝም ከሆንኩበት ፈቶኛል ትላለህ። እግዚአብሔር ከደነዘዝኩበት ፈቶኛል ትላለህ። እግዚአብሔር ከበረድኩበት ፈቶኛል ትላለህ። እግዚአብሔር ከቀዘቀዝኩ በኢየሱስ ስም የቃል በላችሁ ላይ ተፈጸመ። በኢየሱስ ስም ስልጣን በሕይወታችሁ ላይ አካል ለበሰ። በኢየሱስ ስም ስልጣን ጸለይኩላችሁ። ሻባላባዳ ላባጋዲ ላባጋ ዋይ ያድናል ኢየሱስ። አንተ ደዘዘ ማካርዶ ባቻላባዳ ተንበርክከ ማላላለ ተንበርክከ ለጸሎት ተነስተሽ
ሃሌሉያ ኢየሱስ ጌታ ነው እግዚአብሔር አምላክ አመሰግናለሁ ዘበበረ ጋር ተለበርከው ሰውዬ ተንበርክከ ለጸሎት ተንበርክከ እንቅልፍ የሚያዳፋ ሰውዬ እግዚአብሔር ይመጣል አተኛም ለሲባል እየጸለይክ ነው አተኛም ለዚህ ተነስተሽ ባራባጃላ ባጋዲላ ባጋላባ ተነስተሽ ራባቼ ለጋዲላ ባባ አዎ በኢየሱስ ስም ሆነባችሁ ኢየሱስ ጌታ ወካስ በደለቨጀኔ ቤጋ ሆነብ በኢየሱስ ሆነብሽ በኢየሱስ ተደረገባችሁ በኢየሱስ ጸለይኩላችሁ ላላላላ ስብረት ጸልያለ ባትራባት ያላባ ምንድነው ሐስቆ ይኖር ምንድነው ትላል ሳውል ከነቢያት ወገን ነው እንዴ ምን ለከው እሱ ነው እሱ አይደለም እሱ አይደለም እሱ አይደለም እሱ የሆነ ነገር አለ ኢየሱስ ያድናል ኢየሱስ ጌታ ነው ትወጣለህ የሆነ ቀዝቀዝ ካልክበት የሆነ በረድ ካልክበት የሆነ ዛል ካልክበት ትወጣና ጃባጋዲላ ባጋዶላ ባጋዳ ተላላ ማር እንዳይሆነ ስፒሪቹዋል ቦልድነስ አንተ ጋር ይመጣል ድሮ ኮምሽሽ ትለነበረ የሆነ ነገር ሲበዛ ገዳይ ትለነበረ አሁን እግዚአብሔር ሲፈታ መንፈሳዊ መነቃቃቱ ስትገባ ራጃ ካታና ማንታ ልትመታኝ ወጣ አንተ ነገርን ያስጨለማ ህይወትን ለቀቅ ብራብራና ያባድ ይሄ ነው እግዚአብሔር ሲፈታ ነው መንፈሳዊ መለቀቅ መንፈሳዊ ልቀት በህይወትክ ላይ ይሆናል እግዚአብሔር ሲፈታ ከድንዛዜ ትወጣለህ አበጠበስ ኢየሱስ ለዘላለም ጌታ እግዚአብሔር ከዝምባልነት ያወጣናል ዝም በዝም ከሆንበት ስድብ አይደለም ብያችኋለሁ መንፈሳዊ ቋንቋ ነው ማወራ ኢየሱስ ያድናል ኢየሱስ ጌታ ነው እግዚአብሔር ሲፈታ የሚሆነው ይሄ ነው ከመንፈሳዊ ቅዝቃዜ ውስጥ እግዚአብሔር ያወጣል አንተ እንዲህ አለ በራድ ወይም ተኩስ አይደላለ ላፋትመችም ስለዚህ ጡብዬ ለተፋ ነው እግዚአብሔር ሲፈታ እግዚአብሔር ከሚተፋው ህይወት ያወጣል በቃ ላፍ ከማይመች ለጣም ከማይመች ለጠረን ከማይመች ህይወት ውስጥ እግዚአብሔር ያወጣናል ምን ዋስ going on ለብ በጣም ነው የሚያስጠላው በጣም እንዴት እንደሚቀፍ ለብ ያለ ነገር እንዴት እንደሚቀፍ ቀምሳችሁ አታውቁ ብለን ወዲያው ተፈው አየ ለብስተን እንደዛ ወይ አልጋልክ ወይ ግራ አልጋልክ ወይ ቀዝቀዝ አልቀዘቀዝክ ኢየሱስ ያድናል ወይ ግራ አልጋልክ ወይ ቀዝቀዝ አልቀዘቀዝክ አባቴ እንደዛ አካሄድ የለም ወይ ከጋልክ ጭልጥ ብለህ ትግላለህ ወይ ደግሞ ከቀዘቀዝክ እልም ብለህ ትቀዘቅዛታለህ እንጂ እንደዚህ ምናምን 50-50 የሆነ የሚጠጣና ማይጠጣ አጥቅም ብለህ የሚተፋ ነገርማ ሆነ አትቀጥልም እግዚአብሔር ይሄንን ድምጽ በህይወታችን ካልፈጸመ እግዚአብሔር በእኔ አልተናገረ ብዙዎቻችሁ ምስክር ትሆናላችሁ ለዚህ ለእግዚአብሔር ቃል ብዙዎቻችሁ ሕያው ምስክር ትሆናላችሁ ለዚህ ለእግዚአብሔር ድምጽ ብዙዎቻችሁ ምልክት ትሆናላችሁ ብዙዎቻችሁ ሕያው ምስክር ትሆናላችሁ እግዚአብሔር እንዴት እንደሚፈታችሁ እንዴት እንደሚያቀጣጥላችሁ እንዴት እንደሚለቃችሁ ምላት መንፈሳዊ ልቀጥላችሁ እንዲመጣ ለናገር የፈለኩት ምንድነው በዚህ መፈታት ውስጥ የኛ አስተዋጽኦ የለም that's my point በዚህ መፈታት ውስጥ የኛ አስተዋጽኦ የለም በዚህ መፈታት ውስጥ ያንቺ አስተዋጽኦ የለም በዚህ መፈታት ውስጥ ያንተ አስተዋጽኦ የለም በዚህ መፈታት ውስጥ የማናችንም አስተዋጽኦ የለም አብርሃም ጋር መጥቶ ሊፈታው ሲመጣ አብርሽ ልፈታ ነው ብሎ አላማከረው እና እኔ እፈታለሁና እኔ ከማንተን ከመፍታት በፊት እንዲህ አድርግ እግዚአብሔር አለው እግዚአብሔር መጣ ፈታው ኤልሻዳይ ነኝ በፊት የተመላለስ ይሄን አድርጋለሁ ትልቁ መልእክቱ ዋናው ፖይንት ይሄ ያንተ አስተዋጽኦ የለበትም ግን እግዚአብሔር ይፈታህና የፈታ እግዚአብሔር እንደተፈታ ሰው እንድትኖር ደግሞ ይተውሃል መኖር ያንተ ነው የመጀመሪያው የእግዚአብሔር ድርሻ አሁን የእግዚአብሔር ድርሻ አንተን መፍታት ነው አንቺን መፍታት ነው እኔን መፍታት ነው እንደዚህ
ወይ ምርኮኛው ፈጥኖ ይፈታል አለና ከዛስ ምን አይልም አይሞትም እንዴ ምን አይልም አይሞትም ከዛ ቀጥሎ ወደ ጉድጓድም አይወርድም ድሮ የተባረከ ሰው ከላይ አይቀመጥም ታች ጉድጓድ ውስጥ ነው የሚቀመጠው የሚባረክ ሰው ወደግላላ የሆነ ታች አንደርግራውንድ ያለ ጉድጓድ ውስጥ ነው የሚቀመጠው የተባረከ ሰው ምልክቱ አንደርግራውንድ ታች ነው በቃ ላይ የህይወት ዝቅጠት ይባላል ወንዶ ታች ነው የምታገኘው እግዚአብሔር ግን ከዛ ውስጥ ያወጣና እንዲልሃል ልጄ ሆይ ተመለሰ እዛ አትወርድ እግዚአብሔር ሲፈታ ወደማትወርድበት እንዳትወርድ አድርጎ እንደገና እንደቀድሞ እንደመጀመሪያ እንዳትወርድ አድርጎ እግዚአብሔር ያወጣል ምክንያቱም ያንተ አስተዋጽኦ የለበትም የኛ አስተዋጽኦ ከተፈታን በኋላ እንደተፈታ ሰው ላይፍን በአግባቡ መኖር ነው የተባረኩ ሰዎች በጠቅላላ የሆነ ከላይ መሬት ላይ ያለ እስር ቤት ምናምን አይቀመጡም ሲማረኩ የተቆፈረ አንደርግራውንድ የሆነ ጉድጓድ ውስጥ ነው የሚቀመጡት እዛ ይቀመጣል ማምለጥ እንዳይችሉ መውጣት እንዳይችሉ ከላይ ይዘጋባቸዋል በግድ ተጠርቀው ይታሰራሉ በጣም ብዙ ነገር አለ ለመተንፈስ እንኳን ያስቸግራል አንደርግራውንድ የሆነ መታሰሪያ መቀመጫ ቦታ አለ እግዚአብሔር እንደዚህ ያለ ወደዛ ጉድጓድ ስቃይ ወዳየበት ጉድጓድ ትንፋሽ ወዳጣበት ጉድጓድ እግዚአብሔር እንዳትወርድ አድርጎ ይፈታል በመማረካችን ምክንያት መንፈሳዊ ነገራችን በመቋረጡ ምክንያት ምን ያህል ፊል እንዳደረገ ምን ያህል እንደተጎዳ ከኛ በላይ የሚያቃል በመማረካችን ምክንያት በህይወታችን ውስጥ የተፈጠረው የተጎዳነውን ጉዳት የከፈለውን ዋጋ መንፈሳዊ ነገራችን በማጣታችን ምክንያት የገጠመንን ነገር ከኛ በላይ የሚያውቅ ማን አለ ስሜቱ ህመሙን ማጣት እንዴት እንደሚያሰቃይ ቴንክ ዩ ያለን ስሜት ማንንም ሊያውቅ የለም ከኔ በላይ ካንተ በላይ ካንቺ በላይ ማንንም ሊያውቀው አይችልም ኢየሱስ ክርስቶስ እግዚአብሔር ልጅ ጌታ አንተ ታውቃለህ ምን ያህል ስቃይ እንዳሳለፍክ አንቺ ታውቂያለሽ ምን ያህል ህመም እንዳለፍክ አንተ ታውቃለህ ያንን የቀድሞ ነገርን አንተ የተሰቃየው ስቃይ ያን የቀድሞ ልብሽ ጠፍቶብሽ ለመጸለይ ተንበርከሽ እንቅልፍ ይወስድሽ ጌታ ሆይ መቼ ነው ግን ከዚህ ነገር የምታወጣኝ ያላችሁ መንፈሳዊ ነገራችሁ በመሄዱ ምክንያት ሐዘን ውስጥ የገባ ልባችሁ ውስጥ ሐዘን የተቀመጠ የቀድሞ ልምዳችሁ በማጣታችሁ ምክንያት በባቢሎን በመኮበር ወንዞች ተቀምጠን ጽዮንን ባሰብናት ጊዜ አለቀስን የትኛውን ጽዮንን እግዚአብሔር በረው ጽዮንን በዙሪያዋ የእሳት ቅጥር ለውስጧ ክብር ይሆንላታል ያለ እግዚአብሔር ዙሪያዋን የእግዚአብሔር ቅጥር የነበራት ቅጥሯ እግዚአብሔር የነበረው ክብሯ እግዚአብሔር የነበረው ጽዮንን እግዚአብሔር ሞገሷ የነበረው ጽዮንን እግዚአብሔር ብርታቷ እግዚአብሔር ውበቷ እግዚአብሔር ቁንጅናዋ የነበረችው ጽዮንን ባሰብናት ጊዜ አሁን ያለችውን አይተን አለቀስን የቀድሞ ነገራችሁን እያሰባችሁ ምታዝኑ ወይኔ ጌታ ሆይ እኔ እንደዚህ ሆንኩኝ ወይኔ ጌታ ሆይ እኔ ለዚህ በቃ ጌታ ሆይ በቃ እኔ እንደዚህ ሆንኩኝ ብላችሁ መጥፎ ፊሊንግ ይሄንን ስሜት ይቅርታ ይሄን ስሜት ከናንተ በላይ ከኔ በላይ ካንተ በላይ ካንቺ በላይ ማን ሊያውቀው ይችላል ማን ሊሰማው ይችላል ማን ሊገባው ይችላል ማን ሊረዳው ይችላል ማን ሊያውቀው ማን ማጣት የነበረን መንፈሳዊነት ማጣት የነበረን መንፈሳዊ ነገር ማጣት የነበረን መንፈሳዊ ነገር መወሰድ
ፊሊንጉ ምን ያህል እንደሆነ ከኛ በላይ ማንም ሊያውቀው አይችልም። ልታስረዳኝ አትሞክርም። ልታስረጅኝ አትሞክሪም። ፔኑን በደንብ አድርጌ አውቀዋለሁ። እግዚአብሔር ግን እንደዚህ አለ፣ ምርኮኛው ፈጥኖ ይፈታል አለ። ኢየሱስ ክርስቶስ ለዘላለም ጌታ። ምርኮኛ ነው የሚለው። ምርኮኛ ፈጥኖ ይፈታል። አንደኛ አይሞትም፣ ሁለተኛ ወደዚያ ጉድጓድ አሁን ወደ ጠቀስኳቸው አሁን ወደ ዘረዘርኳቸው ወደ እነዚያ ጉድጓዶች አሁን ወደ አወራኋቸው ወደ እነዚያ ጉድጓዶች ተመልሶ አይገባም። እግዚአብሔር እንዳትገባ አድርጎ ፈቶ ያወጣል። እንዳንገባ አድርጎ ፈቶ ያወጣናል። እንዳትገባ አድርጎ እግዚአብሔር ይፈታል። ኢየሱስ ለዘላለም ጌታ። ስፒሪቹዋል ሌቭልን ከዚህ በኋላ ጠብቀ መሄድ ትችላለህ። ፔን ወዳለበት፣ ስቃይ ወዳለበት፣ ዲፕሬሽን ወዳለበት፣ ድብርት የሆነ መከፋት የሆነ ማዘን ወዳለበት ወደዚያ ጉድጓድ ውስጥ እግዚአብሔር ምስክር ነው ብላችሁ ሌላ ወደ ጉድጓድም አይወርድም። ምን ካልኩት በኋላ እኔ ከፈታሁት በኋላ አንደኛ አይሞትም፣ ሁለተኛ ወደ ጉድጓድ አይወርድም። ከፈታሁት በኋላ ሃሌሉያ! ከፈታሁት በኋላ ወደዛ ስቃይ ወደ ሞላበት ነገር፣ ወደዛ ጭንቅ ወዳለበት ነገር አይገባም። ተመልሶ አይወርድም፣ አይሄድም አለ። ከዛ ነው ዛሬ ማወጣው፣ ከዛ ነው ዛሬ ብፈታው፣ ከዛ ነው ዛሬ ብለቀው አለ እግዚአብሔር። ከዛ ነው ቢያወጣል፣ ከዛ ነው ቢፈታል፣ ከዛ ነው ቢመልሰን፣ ከዛ ነው ቢለቀን። ኢየሱስ ያድናል። ከዛ እንዲላል ወደ ጉድጓድም አይወርድም ይላል፣ እንጀራም አይጎድልበትም። ኢየሱስ ለዘላለም ጌታ። እንጀራም አይጎድልበትም። እንጀራ ምን አይልበትም? አይጎድልበትም። ምንድነው? መንፈሳዊ ነገር ከህይወት አይቋረጥም። አልተናገረም እግዚአብሔር በእኔ አላወራም ይሄንን ቃል። እግዚአብሔር ያው ምስክር ነው ብላችሁ እያወራው ያለሁት የእግዚአብሔርን ቃል ነው። እግዚአብሔር ይሄንን በህይወትሽ ላይ ያደርጋል። የተናገረኝ እንደዚህ ነው። የእግዚአብሔር ድምፅ የኔ ድምፅ ይፈጸማል ያለኝ የትኛው ድምፁ? ምርኮኛ ይፈታል የሚለው ድምፅ። በህይወታችን ውስጥ የተባረከ ሰው የመጀመሪያ አራተኛው ምልክቱ ምንድነው ካላችሁ፣ መንፈሳዊ ነገር ከህይወቱ ይቋረጣል፣ ዝግ ይሆናል። ስትማረክ በቃ ቢሆን ቢሄድ። ምክንያቱም ስትማረክ በደንብ ስማ። የተባረከ ሰው ምልክቱ ምንድነው ብያቸዋለሁ። የመጀመሪያው መንፈሳዊ ልምዱን ያቆማል። ሁለተኛ ደግሞ በፊት ተለማምዷቸው ማያውቁትን እንግዳ የሆነ መንፈሳዊ ልምዶች እንግዳ ነገሮች መለማመድ ይጀምራል። እንግዳ ነገሮች መንፈሳዊ ልምድን ስለምታቆም እና ከዛ እንግዳ የሆነ ልምዶችን መለማመድ ስለምንጀምር መንፈሳዊ ነገር ከህይወት ይቋረጣል ማለት ነው። ድምፅ የለ፣ ቃል የለ፣ ራእይ የለ፣ ምን የለ፣ ጸጥ ያለ ማለት ነው። እግዚአብሔር እንዲያለ እንጀራም አይጎድልበትም። አራተኛው የተባረከ ሰው ምልክቱ ምንድነው ካላችሁን፣ እንዲህ እያልኩኝ ነው አሁን ዝም ብሎ ይመጣልኝ እያወራሁላችሁ ስለሆነ ማለት ነው። ኢየሱስ ጌታ። የተባረከ ሰው ምልክቱ ምንድነው ካላችሁ፣ መንፈሳዊ ነገር ከህይወቱ ይቋረጣል። እግዚአብሔር እንዲያለ ከፈታችሁ በኋላ ግን አለ ከፈታው በኋላ ግን መንፈሳዊ ነገር ከህይወት አይቋረጥም። እኔ ከፈታችሁ በኋላ እኔ ከለቀቅኳችሁ በኋላ
መንፈሳዊ ነገር ከሕይወታችሁ አይቋረጥም። ይሄ የምታውቁት ያ የእግዚአብሔር ድምፅ፣ የምታውቁት ያ የእግዚአብሔር ህልውና፣ የምታውቁት ያ የእግዚአብሔር መገኘት፣ የምታውቁት ያ የእግዚአብሔር አብሮት እንደገና በሕይወታችሁ ውስጥ ፍሎ ማድረግ ይጀምራል። እንደገና መፍሰስ ይጀምራል። እንደገና መምጣት ይጀምራል። እንደገና መውረድ ይጀምራል። ኢየሱስ ለዘላለም ጌታ ነው። ያ በተባረክንበት ወቅት ተቋርጦ የነበረ መንፈሳዊ ነገር፣ በተባረክንበት ጊዜ ተወስዶብን የነበረ ህልም፣ ራእይ፣ ድምፅ፣ የእግዚአብሔር ቃል፣ መነቃቃት፣ ግለት፣ ብርታት እንደገና ወደ ሕይወታችን ይመለሳል። እግዚአብሔር ምስክር ነው ብላችሁ ከዚህ በኋላ መንፈሳዊ ነገር ከሕይወታችሁ አይቋረጥም። ተኝተ ወይ በድምፅ ወይ በዝማሬ ወይ በህልም ወይ በራእይ ወይ በቃል ተንበርክከ ወይ በድምፅ ወይ በቃል ወይ በህልም ወይ በራእይ ወይ በዝማሬ እግዚአብሔር በውስጥ ይፈሳል። ኢየሱስ ለዘላለም ጌታ ነው። ያድሮ ጌታን በተቀበላችሁበት ወቅት ተሰሟቸው የነበሩ ድምጾች፣ ታያቸው የነበሩ ራእዮች፣ ተቀበሏቸው የነበሩ የእግዚአብሔር ቃል መረዳቶች ወዴት አሉ? ማይ ጋድ የት አሉ? እንደዛ ነገሮቻችሁ ዛሬ አሉ? የሉም። ለምን? ተማርከን ስለነበረ። እግዚአብሔር ግን እንደዚህ አለ፣ አሁን እፈታችኋለሁ፣ ይሄ ነገር አይቋረጥም ከሕይወታችሁ። ምርኮኛ ሲፈታ የሚሆኑ ነገሮች አሉ። አንደኛ አይሞትም። ሞት ከዚህ በኋላ በአንተና በእግዚአብሔር መካከል ያለ መንፈሳዊ ግንኙነት ከዚህ በኋላ አይቋረጥም። አብርሃም እግዚአብሔር ከተባረከበት መልሶ ካመጣው በኋላ እስከሚሞትበት ጊዜ ድረስ በአብርሃምና በእግዚአብሔር መካከል እንደገና እንደዛ አይነት ነገር አልሆነም። እግዚአብሔር ቃል ነው ማውራው። አልሆነም። ኢየሱስ ያድናል። አይሆንም ነው ብላችሁ ኢየሱስ ለዘላለም ጌታ። እናንተ የተወደዳችሁ እግዚአብሔር ቤተሰቦች፣ የመጀመሪያ እግዚአብሔር ሲፈታ ከእግዚአብሔር ጋር ያለ መንፈሳዊ ህብረት ላይቋረጥ እንደገና ይጠገናል፣ ቦንድ ይሆናል። ባንተና በእግዚአብሔር መካከል እንደገና የሚገርም ኢንቲሜሲ፣ የሚገርም ቁርኝት፣ የሚገርም መጣበቅ ይሆናል። ባንቺና በእግዚአብሔር መካከል እንደገና፣ ባንተና በእግዚአብሔር መካከል እንደገና እግዚአብሔር ሲፈታ ባንተና በእግዚአብሔር መካከል ያለ መንፈሳዊ ህብረት እንደገና ጥብቅ ያለ ይሆናል። እንደገና ይቆረኝ፣ እንደገና ጥልቅ ይሆናል። እንደገና ዲፕ የሆነ ኢንቲሜሲ ይሆናል ባንተና በእግዚአብሔር መካከል። ኢየሱስ ያድናል። ሁለተኛ እግዚአብሔር ሲፈታ ወደ ጉድጓድም አይወርድም ይላል። ጉድጓዱ ገብቷችኋል አይደል? ተባርከን በነበርንበት ጊዜ የቆየንበት ሁኔታ ውስጥ ተመልሰን አንገባም። ተባርከን የነበርንበት ሁኔታ ውስጥ በነበርንበት ጊዜ የቆየንበት ያሳለፍነው ያለፍነው የገጠመን የሆንበት ነገር ውስጥ ተመልሰን አንገባም። ሶስተኛ እንዲህ ይላል፣ መንፈሳዊ ነገር ከሕይወታችን አይቋረጥም። አራተኛ መንፈሳዊ መለቀቅ ይሆናል። ተይዘህ የነበርክ፣ ተሰብስበህ የነበርክ፣ ተከልክለህ የነበርክ፣ ተቆጥበህ የነበርክ፣ ተገድበህ የነበርክ፣ የሆነ በቃ ልግባ ስትል ያልቻልክ ሁሉ ከዚህ በኋላ የሚሆነው ይሄ ነው። እግዚአብሔር ምስክር ነው ብላችሁ እግዚአብሔር ይሄንን ድምፁን በሕይወታችሁ ካልፈጸመ፣ እግዚአብሔር ይሄንን ቃል በአንተ ሕይወት ካልፈጸመ እግዚአብሔር በእኔ አልተናገረ። በቃ
ሃሌሉያ። ምርኮኞች የመፈቻችን ምሽት ነው። አሁን ወደ እግዚአብሔር ልመለስ ነው። እንዲህ ብላችሁ ጻፉልኝ። እኔ ወደ እግዚአብሔር ልመለስ ነው ብላችሁ ጻፉ። ሃሌሉያ።